አንቱ ያላህ ታዛዥ ያ ነቢይ ዘይኔ የተነበዩትን ደርሶ አየሁት ባይኔ አላህ አንደበት ይስጠኝ ላድረስ ለወገኔ አይጠቅምም አይረባም ዋላ ቢሉት ወይኔ አወይ አዱንያ መቼም ወልታት ሞላ የነፍስ ይዘነጋል ለስጋ ሲደላ ያአላህ መላእክተኛ የተነበዩት የየውመል ቂያማ መድረስ ምልክቱ ሲፈጸም እያየን ሁሉም በየተራ ማምረቱን አልተውንም የኃጢአቱን አዝመራ በፍርድ ቀን መምጫ ቂያማ መዳረሻ ምን እያሰብክ ይሆን የዋህ አበሻ ሱብሓነላህ ከሪም ያ መውላ ደርሷል ቀርቧል ቀኑ በሉ አስታግፊሩላህ ሱብሓነላህ ከሪም ያ መውላ ደርሷል ቀርቧል ቀኑ በሉ አስታግፊሩላህ ያረብ ፍየል ነች የግመል እረኛ በነዳጅ በልጽጎ ወርቅ ላይ ቢተኛ ጫማ ያልነበራቸው ድሆቹ በሙሉ ሕንፃ በመገንባት ይፎካከራሉ የተባለው ትንቢት በነቢዩ አንደበት ደርሶ አየነው ይኸው በ400 ዓመት ትናንት ዕቃ ዙሮ በልብስ የሚለውጥ ሕንፃ አስገንብቶ አናት ላይ ቢቀመጥ የሚያመላክት ነው እንድንለው ልብ የቀኑን መዳረስ የወቅቱን መቃረብ አንድ በሉ ቀርቧል የውመል ቂያማ መምጫው መቶበት ብቻ ነው የሰው ልጅ ማምለጫው ዓሊም ይዋረዳል ጃሂል ይወደሳል ሐቀኛ ሲሰደብ ሌባው ይሞገሳል እውቀት ያልነበረበት ማይም ስልጣን ይዞ ጥበበኛ ይወድቃል ይኖራል ተግዞ ሙእሚን ልብ በል እንዲህ አይነት ስታይ ብርሃን እየጠፋ መጥለቋ ነው ፀሐይ ብለዋል ነቢዩ የአላህ መልእክተኛ እስኪ ወደ ውስጣችን እንመልከትኛ ብለዋል ነቢዩ የአላህ መልእክተኛ እስቲ ወደ ውስጣችን እንመልከትኛ ሱብሓነላህ ከሪም ያ መውላ ደርሷል ቀርቧል ቀኑ በሉ አስታግፊሩላህ